ሰላም ጤና ይስጥልን ውድ የኢትዮ ፖስት ቤተሰቦች ሰላምታችን በያላችሁበት ይድረስ እያልን በዕለቱ የተሰሙ ዋና ጉዳዮችን ወደ እናንተ ይዘን ቀርበናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ ታድርጉ ዘንድ እየጋበዝን የዕለቱ ዜናዎችን አበይት ነጥቦች በማስቀደም እንጀምራለን። በህወሓት ታጣቂዎች ላይ የድሮን ጥቃት ተፈጸመ። ጥቃቱ በህወሓት ተዋጊዎችና ወታደራዊ ስፍራዎች ላይ ያነጣጠረ መሆኑ ታውቋል። የቲዲኤፍ ኃይል በአራት ግንባር ወደ አፋር ጥሶ መግባቱን ተከትሎም ሌሊቱን የአፋር ኃይሎች የአጸፋ እርምጃ መጀመራቸው ታውቋል። ይህ በእንዲህ እንዳለ ህወሓት ስለ ጥቃቱ ያብዬ ለምዬ ያስባለ መግለጫ ሰጥቷል። ጥቃት አልፈጸምኩም ያለ ሲሆን የሐራ መሬት ኃይሎች በቅርቡ የጄኔራል ታደሰን ጉዞ ማስተጓጉላቸውን ይፋ አድርገዋል። ተሰሙታላችሁ። የመከላከያ ሰራዊቱ በቀይ ባህር ጉዳይ ጥብቅ ውይይት ማድረጉ ተሰማ። ውይይቱ ከሰራዊቱ አባላት ጋር እንደነበረም ታውቋል። ውይይቱን የመሩት ጄኔራል ቡልቲ ታሪካዊ ጠላቶቻችን እየመከትናቸው ነው ብለዋል። ጄኔራል ይልማ በበኩላቸው አየር ኃይሉ ከመቼውም ጊዜ በላይ በተጠንቀቅ ሆኗል ሲሉ ተደምጠዋል። በዝርዝር ሰሙታላችሁ። ምክር ቤቱ ለምርጫ ቦርድ ከባድ ማስጠንቀቂያ ሰጠን። ምክር ቤቱ ምርጫው ፍትሐዊ ላይሆን ይችላል የሚል አነጋጋሪ አስተያየት ሰጥቷል። የምታደምጡትም ይሆናል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በራሽያ ልዩ ስምምነት መፈራረማቸው ታወቀ። ስምምነቱ በተመለከተ የራሽያ ሚዲያዎች ከውስጥ ምንጮች ያገኙትን መረጃም በአደባባይ አውጥተውታል። ቭላዲሚር ፑቲን ኢትዮጵያን ቁልፍ አጋር አድርገው እንደሚመለከቱም ተነግሯል። ከሞስኮ የወጣው መረጃም በዘገባችን አካተኗል። የተወደዳችሁ ተመልካቾቻችን እነዚህና ሌሎች መረጃዎችን ይዘናል። ወደ ዝርዝሩ እናመራለን። በህወሓት ታጣቂዎች ላይ የድሮን ጥቃት ተፈጸመ። ጥቃቱ በህወሓት ተዋጊዎችና ወታደራዊ ስፍራዎች ላይ ያነጣጠረ መሆኑ ታውቋል። የቲዲኤፍ ኃይል በአራት ግንባር ወደ አፋር ጥሶ መግባቱን ተከትሎም ሌሊቱን የአፋር ኃይሎች የአጸፋ እርምጃ መጀመራቸው ታውቋል። ይህ በእንዲህ እንዳለ ህወሓት ስለ ጥቃቱ ያብዬ ለምዬ ያስባለ መግለጫ ሰጥቷል። ጥቃት አልፈጸምኩም ያለ ሲሆን የሐራ መሬት ኃይሎች በቅርቡም የጄኔራል ታደሰን ጉዞ ማስተጓጉላቸውን ይፋ አድርጓል። የአፋር ክልል መሬት በኃይል በመቆጣጠር ትንኮሳ የፈጸመው ህወሓት ተጨማሪ ቦታዎችን ለመያዝ ወደፊት እየገሰገሰ መሆኑን የአፋር ክልል ይፋ አድርጓል። የግስጋሴን ለመግታት ከፍተኛ ቁጥር ያለው የአፋር ኃይል ወደ ግጭት ቀጠናው በማምራት የአጸፋ ተኩስ እየሰጠ መሆኑ ተዘግቧል። በዚህ ውጊያ የፌዴራሉ መንግስት ሽፋን እየሰጠ መሆኑ እየተነገረ ነው። ይህን ተከትሎ ሌሊቱን የድሮን ጥቃት መፈጸሙ ተሰምቷል። የጄኔራል ወልደ ጊዮርጊስ የበኩር ልጅ የሆነችው ጋዜጠኛ ናይል ወልደ ጊዮርጊስ በማህበራዊ ገጿ ባጋራችው መረጃም ሌሊቱን በቲዲኤፍ ታጣቂዎች ላይ የድሮን ጥቃት መፈጸሙን ተናግራለች። የድሮን ጥቃቱ ታጣቂዎቹና የህወሓት ወታደራዊ ስፍራዎች ላይ ያነጣጠረ እንደነበረም ተነግሯል። የድሮን እርምጃውን ተከትሎ የህወሓት ደጋፊ አክቲቪስቶች የፌዴራል መንግስት የድሮን ጥቃት በመሰንዘር የፕሪቶሪያው ስምምነት እየጣሰ ነው የሚል አስገራሚ ክስ እያቀረቡ ነው። እነዚህ አክቲቪስቶች ህወሓት አፋር ላይ ጥቃት በመሰንዘር ወረራ መፈጸሙን የፕሪቶሪያው ስምምነት እንደመጣስ የቆጠሩት አይመስልም። በርካታ የፖለቲካ ተንታኞች እንደሚስማሙበት ግን የፕሪቶሪያው ስምምነት አስቀድሞ እየጣሰው ህወሓት መሆኑ ነው ተብሏል። ጄኔራል ታደሰ የሚመሩት ጊዜያዊ መንግስት ስለ ጥቃቱ ዘግይቶ ባወጣው መግለጫም ማዕከላዊ መንግስቱ የፕሪቶሪያው ስምምነት በመጣስ ነው የከሰሰው። የጄኔራል ታደሰ አስተዳደር ዘግይቶ ባወጣው መግለጫም የሰላም ሂደቱን የሚያውኩና የፕሪቶሪያው ስምምነት የሚጎዱ እንቅስቃሴዎችም እየተስተዋሉ ነው ሲል ራሱን ከደሙ ንጹህ በማድረግ ጥፋቱን ሁሉ ለአንድ አካል ሰጥቷል። የትግራይ ጊዜያዊ አስተዳደር በመግለጫው እንዳለው ትግራይን ለማወክና እርስ በርስ ለማጋጨት ታስቦም በአፋር ክልሎች ታጣቂዎች እንዲደራጁ እንዲታጠቁና ተልዕኮ እንዲሰጣቸው ተደርጓል ሲልም ከሷል። አስተዳደሩ በስም ሐራ መሬት ተብሎ በአፋር የሚገኝ ታጣቂ ኃይል ባለፈው ዓመትም ሆነ በዘንድሮ በተደጋጋሚ በኮነባና ሀብላ በኩል ጥቃት ሲፈጽም ቆይቷል ብሏል። በቅርቡም ጊዜያዊ አስተዳደሩ በደቡብ ትግራይ ራያ አዘቦና ራያ ጨርጨር ከህዝቡ ጋር ሊያደርገው የነበረውን የልማት ውይይት ለማስተጓጎል የታጣቂ ቡድን ከመጋሌና ቶንሳ ተነስቶም በአመራሮቹ መተላለፊያ መስመር ላይ ጥቃት ለመፈጸም እንደሞከረም ተገልጿል። አስተዳደሩ የአፋር ክልል መግለጫም ከሳሽ ሆኖ መቅረቡ መሰረት የሌለው ነው ያለው መግለጫው በተቃራኒው የሚፈጸመው ድርጊት የሁለቱን ህዝቦች ታሪካዊ ወንድማማችነት የማይመጠን ሆን ተብሎ የትግራይን ህዝብ ለመጉዳት የተወጠነ ነው ብሏል። መግለጫው የፌዴራል መንግስት በኃላፊነት ይወቅሳል። የፌዴራል መንግስት የፕሪቶሪያ ስምምነት በአግባቡ ባለመፈጸሙ የሰላም ሂደቱን መተማመኑን ከመጉዳቱም በላይ የህዝባችን መከራና ስቃይ እንዲቀጥል አድርጓል ብሏል። አስተዳደሩ አክሎ የሁኔታ ሰላምን የሚያውክና ያልተፈለገ ዳግም ጥፋት የሚያስከትል የጥፋት መንገድ ነው ሲል አስጠንቅቋል።
የትግራይ ጊዜያዊ አስተዳደር በመግለጫው 5 ጥሪዎችን አቅርቧል። አንደኛ፣ ለፌዴራል መንግስት የፕሪቶሪያው ስምምነት ሳይውል ሳያድር እንዲፈጸም፣ የትግራይ ክልል ህገ መንግስታዊ ወሰን እንዲረጋገጥ እንዲሁም ህዝቡ ወደ መሬት እንዲመለስ ያቀረበው ጥሪ ነው። ለታጣቂ ኃይሎች ባቀረበው ጥሪ ደግሞ የትግራይን ውስጣዊ ችግር እንደ ድል በመጠቀም ትግራይን ዳግም የጦርነት አውድማ ለማድረግ በማወቅም ሆነ ባለማወቅ የሚንቀሳቀሱ አካላት ከድርጊታቸው እንዲቆጠቡ አሳስቧል። ከዚህ በተጨማሪም ለተቃዋሚ ኃይሎች የሀሳብ ልዩነት መፈጠሩ ተፈጥሯዊ መሆኑ በመጥቀስ ታጣቂዎችም ሆነ ሳትታጠቁ ያላችሁ አካላት ችግራችሁን በውይይት በኃይልና በህይወት መስዋዕትነት ስለማይፈቱ ወደ ሰላማዊ ውይይት እንዲመጡ ጥሪ አቅርቧል። ጄኔራል ታደሰ ለህዝቡ ባቀረበው ጥሪ ደግሞ የትግራይ ህዝብ በተገኘው አንጻራዊ ሰላም ላይ ምሳሌ በማተኮር በወሬና ከጦርነት ተርፍ እናገኛለን ብለው እንቅልፍ ባጡ ነውረኞች ሳይረበሽ በዕለት ተዕለት ስራው ላይ እንዲያተኮር ጠይቋል። በመጨረሻም ለዓለም አቀፉ ማህበረሰብ የፕሪቶሪያው ስምምነት በአግባቡ እንዲፈጸምና ዘላቂ ሰላም እንዲረጋገጥ ሲያደርጉ የነበረውን አዎንታዊ አስተዋጽኦ እንዲቀጥሉም ጠይቀዋል። የውጭ ጉዳይ ሚኒስትሩ ዶክተር ጌዲዮን በራሽያ ልዩ ስምምነት መፈራረማቸው ታወቀ። ስምምነቱን በተመለከተ የራሽያ ሚዲያዎች ከውስጥ ምንጮች ያገኙትን መረጃ በአደባባይ አውጥተውታል። ቭላዲሚር ፑቲን ኢትዮጵያን ቁልፍ አጋር አድርገው እንደሚመለከቱም ተነግሯል። የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስና የገንዘብ ሚኒስትሩ አቶ አህመድ ሺዴ ከሩሲያ ፌዴሬሽን ፕሬዝዳንት ስራ አስፈጻሚ ጽህፈት ቤት ምክትል ኃላፊ ማክሲም ኦሪሼክ እና ከሩሲያ የኢኮኖሚ ልማት ሚኒስተር ማክሲም ሬሽቲንኮቭ ጋር ተገናኝተው በስትራቴጂካዊና ኢኮኖሚያዊ ጉዳዮች ዙሪያ ተወያይተዋል። በውይይቱ ወቅት የውጭ ጉዳይ ሚኒስትሩ ጌዲዮን በሁለቱ ሀገሮች መካከል ረጅም ዓመት ያስቆጠረ ግንኙነት መኖሩን በመጥቀስ ሩሲያ በተለያዩ የትብብር መስኮች ለኢትዮጵያ የምትሰጠውን ቀጣይነት ያለው ድጋፍ አድናቆታቸውን ገልጸዋል። በተጨማሪ ሚኒስትሩ በግብርና፣ በማኒፋክቸሪንግ፣ በመረጃ መገናኛ ቴክኖሎጂና በማዕድን ልማት ኢንቨስትመንት እንዲሁም በማዳበሪያ ምርት፣ በብረታ ብረትና በኒውክሌር ታዳሽ ኃይል ፕሮጀክትን ጨምሮ የኃይል መሰረተ ልማት ዘርፎች ላይ ለሩሲያ የኢንቨስትመንትና የጋራ ስራዎች ጥሪ አቅርበዋል። ውይይቱ በኢትዮጵያ በሩሲያ መካከል ያለውንና ግንኙነቱ ዘላቂ ልማት ላይ ቀጠናዊ ደህንነትና የጋራ ብልጽግና ላይ ትኩረት በማድረግ አዲስ ጥረትን እንደሚያመለክትም አስታውቋል። የሩሲያ የዜና ወኪል ታስ እንደዘገበው የሩሲያ የኢኮኖሚ ልማት ሚኒስትር ማክሲም ሬሽቲንኮቭ ሩሲያ ከኢትዮጵያ ጋር በኢንዱስትሪ፣ በኃይል፣ በግብርናና በሌሎች ዘርፎች ትብብሯን ለማስፋት እድሎችን እንደምታይ ገልጿል። ሚኒስትሩ አክለው ሩሲያ ኢትዮጵያን ከአፍሪካ ውስጥ ቁልፍ አጋር አድርጋ ትመለከታታለች። ሩሲያ ከኢትዮጵያ ጋር ያላት የ2024 የውጭ ንግድ ሽያጭ ከ2023 ጋር ሲነጻጸር በ46 በመቶ አድጓል። እንዲሁም በ2025 ከጥር እስከ ነሐሴ ባለው ጊዜ ውስጥ በ2024 ከነበረው ተመሳሳይ ወቅት ጋር ሲነጻጸር በ3 እጥፍ አድጓልም ብሏል። ወደ ሩሲያ ገበያ የሚላከው የኢትዮጵያ ቡና መጠንም እያደገ መጥቷል ያሉት ማክሲም ባለፈው ዓመት የእህል ምርቶች አብዛኛውን የውጭ ንግዳችን ድርሻ የያዘ ነው። በ2025 ግን የማዳበሪያ ጭነት የሁለትዮሽ ንግዱን አብላጫ ይዟል ሲሉም ጠቅሷል። በተጨማሪም ከግብርናና ኢንዱስትሪ ጀምሮ እስከ ኃይል፣ ሳይንስ፣ ትምህርትና ኢንፎርሜሽን ቴክኖሎጂ ድረስ ባሉም የተለያዩ መስኮች ትብብር ለማስፋት ትልቅ ዕድል እንዳለ አረጋግጧል። በተለይ በኢንቨስትመንትና በመሰረተ ልማት ፕሮጀክት ታላቅ ተስፋ እየታየ ነው ብለዋል። በቅርቡ በኦሪሼንኮቭ የሚመራው የሩሲያ ልዑክ በኢትዮጵያ በጉብኝት ባደረገበት ወቅት ከጠቅላይ ሚኒስትር አብይ አህመድ፣ ከብሔራዊ ባንክ ገዢ ኢዮብ ተካልኝና ከሌሎች ከፍተኛ ባለስልጣናት ጋር በንግድ በኢኮኖሚ ትብብር ዙሪያም ውይይት አድርጓል። የሚቀጥለው የበይነ መንግስት ኮሚሽን ስብሰባ ላይም ለመገኘት የኢትዮጵያ ልዑካን ቡድን በቅርብ ጊዜ ውስጥ ወደ ሞስኮ ያምራል ተብሎ እንደሚጠበቅም ሚኒስትሩ ገልጸዋል። የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ ጥቅምት 10 2018 ዓ.ም ወደ ሞስኮ በማቅናት ከሩሲያ የኢኮኖሚ ልማት ሚኒስትሩ ማክሲም ሬሽቲንኮቭ ጋር ውይይት አድርጓል። ሁለቱ ወገኖች በሁለቱ ሀገራት መካከል ያለውን ሰፊና የቆየ ትብብራቸውን የበለጠ ማጠናከር በሚያስችሉ ጉዳዮች ላይ መክረዋል ተብሏል። እንደ የውጭ ጉዳይ ሚኒስቴር መረጃ የሩሲያ የኢኮኖሚ ልማት ሚኒስትር ማክሲም ሬሽቲንኮቭ ሀገራቸው ኢትዮጵያ የዓለም ንግድ ድርጅት አባል ለመሆን ለምታደርገው ጥረት ሙሉ ድጋፍ እንደምትሰጥ ለዶክተር ጌዲዮን አረጋግጧል። ዶክተር ጌዲዮን ከሮስቶም ከሩሲያ አቶሚክ ኤጀንሲና ሌሎች ጉዳይ ከሚመለከታቸው ባለስልጣናት ጋር በሁለቱ ሀገራት መካከል ያለውን የቴክኖሎጂ ትብብር ማጠናከር በሚቻልበት ሁኔታ ላይ ተወያይቷል። ኢትዮጵያና ሩሲያ በኢትዮጵያ የኒውክሌር ኃይል ማመንጫ ፕሮጀክት ለመገንባት የሚያስችል ስምምነት ተፈራርመዋል። የስምምነት ጠቅላይ ሚኒስትር አብይ አህመድ በሞስኮ ባደረጉት ጉብኝት ወቅት ከተወያዩበት ሰፊ የትብብር አካል አንዱ ነው። የመከላከያ ሰራዊቱ በቀይ ባህር ጉዳይ ጥብቅ ውይይት ማድረጉ ተሰማ።
ውይይቱ ከሰራዊቱ አባላት ጋር እንደነበረም ታውቋል። ውይይቱን የመሩት ጄኔራል ቦልቴ ታሪካዊ ጠላቶቻችንን እየመከትናቸው ነው ብለዋል። ጄኔራል ይልማ በበኩላቸው አየር ኃይሉ ከመቼውም ጊዜ በላይ በተጠንቀቅ ሆኗል ሲሉ ተደምጠዋል። የባህር በሩ ነገርም እየከረረና በግለት እየቀጠለ መሆኑን ተከትሎም በተለያዩ መስኮች ዝግጅቱ ተጠናክሮ ቀጥሏል። ዝግጅት እያደረጉ ከሚገኙ አካላት መካከል የመከላከያ ሰራዊት አንዱ ነው። ሰራዊቱ ራሱን በትጥቅና በዘመናዊ መሳሪያዎች እያሳደገ ሲሆን ከአየር ኃይል እስከ ባህር ኃይል ዘመናዊ ትጥቆች እንዲታጠቁም በርካታ ስራዎች መሰራቱን መረጃዎች ያሳያሉ። የዚህ ዝግጅት አካል ነው የተባለው ውይይትም ከሰሞኑን በመከላከያ ሰራዊቱ ቢሮ መካሄዱ ተሰምቷል። መከላከያ በገጹ ላይ ባሰራጨው መረጃ በመከላከያ ስነ ምግባር መከታተያ ዳይሬክተሬት አማካኝነት እየተሰጠ ባለው ስልጠና በዚህ መድረክ ላይ ሀገራዊ፣ ቀጠናዊ፣ ዓለም አቀፋዊ ጉዳዮች በጂኦፖለቲካና ስትራቴጂካዊ ስለ ብሔራዊ ጥቅም ወሳኝነትና ስለ ሰራዊት ሁለንተናዊ ጥንካሬ ሰፊ ማብራሪያ ተሰጥቷል። ማብራሪያውን የሰጡት የመከላከያ ዋር ኮሌጅ አዛዥ ሜጀር ጄኔራል ቦልቴ ታደሰም የሀገራችን ጂኦግራፊያዊ አቀማመጥ ለአፍሪካ ቀንድ ወሳኝ በመሆኑ በጂኦፖለቲካዊና ስትራቴጂካዊ በዲፕሎማሲ ተጠቃሚነታችን ማረጋገጥ አለብን ብለዋል። ኢትዮጵያ በውጭ ግንኙነት ፖሊሲዋ ለውይይት ለትብብር ከፍተኛ ትኩረት ሰጥታ እየሰራች መሆኑን ገልጸዋል። ሀገራችን ሰላምና ደህንነቷ እንዳይጸና፣ ልማታዊ ስሯ እንዳይደናቀፍ ታሪካዊ ጠላቶቿና ባንዳዎች በውክልና ጦርነት እየሰሩ ነውና ሰራዊቱ ኢትዮጵያን በማስቀደም በጠንካራ መሰረት ላይ ሆኖ የውስጥና የውጭ ወራሪዎችን በመመከት ተልዕኮውን በብቃት እየተወጣ መሆኑን ገልጿል። መከላከያ ቀይ ባህርን በተመለከተ ለሰራዊቱ አባላት እንዲያሉ ስልጠናዎች በመስጠት ሰራዊቱ የቀይ ባህር ጂኦፖለቲካ በቅጡ እንዲረዳም ተናግረዋል። ምክር ቤቱ ለምርጫ ቦርድ ከባድ ማስጠንቀቂያ ሰጠ። ምክር ቤቱ ምርጫው ፍትሐዊ ላይሆን ይችላል የሚል አነጋጋሪ አስተያየት ሰጥቷል። የኢትዮጵያ ፖለቲካ ፓርቲዎች የጋራ ምክር ቤት የመጪው 7ኛ ጠቅላላ ምርጫ ታማኒነት አደጋ ላይ ይጥላል ያላቸውን በስራ ላይ ያሉ የምርጫ ህጎች እንዲሻሻሉና የጸጥታ ችግሮች እንዲፈቱ ለመንግስትና ለሚመለከታቸው ተቋማት ጥሪ አቅርቧል። ምክር ቤቱ በጥቅምት 25 ቀን 2018 ዓ.ም ለህዝብ ተወካዮች ምክር ቤት ለምርጫ ቦርድና ለጠቅላይ ሚኒስትር ጽህፈት ቤት በጻፈው ደብዳቤ የሀገራችን አሁናዊ ተጨባጭ የሰላም፣ የደህንነትና የጸጥታ ሁኔታ ፖለቲካ ፓርቲዎች በነጻነት እንዲንቀሳቀሱ አይፈቅድም ሲል አስጠንቅቋል። ይህም በቀጣይ የሚካሄደው 7ኛ ጠቅላላ ምርጫና የአካባቢ ምርጫ ነጻ፣ ፍትሐዊና ዲሞክራሲያዊ እንዳይሆን ያደርጋል ብሏል። መግለጫው ቀጣይ ሀገራዊ ምርጫ በሀገራችን ከተካሄዱ ጠቅላላ ምርጫዎች በተሻለ ሁኔታ ነጻ፣ ፍትሐዊ፣ ሰላማዊና ዲሞክራሲያዊ እንዲሆንና የምርጫው ሂደትም ሆነ ውጤት በሁሉም ባለድርሻ አካላት ማለትም በፖለቲካ ፓርቲዎች፣ በመራጩ፣ በታዛቢዎችና በሌሎች ተቀባይነት ያለው እንዲሆን የጋራ ምክር ቤቱ ከፍተኛ ጥረት በማድረግ ላይ መሆኑን ገልጿል። ምክር ቤቱ ምርጫው ነጻ፣ ፍትሐዊና ዲሞክራሲያዊ ይሆን ዘንድ የህግና የአሰራር ሂደት መፈተሽ ይገባል ሲልም ዝርዝር ጉዳዮችን አስቀምጧል። እነዚህም የእጩ የደጋፊ ፊርማ ማሰባሰብ፣ ከመንግስት የሚሰጥ የፋይናንስ ድጋፍ፣ የምርጫ ስርዓት ለውጥና የምርጫ ጊዜ ሰሌዳ፣ የህግና የአሰራር ማሻሻያዎች ናቸው ሲል ገልጿል። ምክር ቤቱ በነባሩ የምርጫ አዋጅ መሰረት ብዙ ቁጥር ያላቸው የድጋፍ ፊርማዎች መሰባሰቡን በወቅታዊ የሰላምና ደህንነት ሁኔታ ላይ ሊከናወን አይችልም ብሏል። መግለጫው በእጩነት መስፈርቶች መሰረት የፖለቲካ ፓርቲዎች ለህዝብ ተወካዮች ምክር ቤት እያንዳንዱ እጩ 2000፣ የሴት እጩ ከሆነች 1500፣ ለአካል ጉዳተኛ ከሆነ 1500 የድጋፍ ፊርማ ማቅረብ እንዳለባቸው ተደንግጓል ብሏል። ለክልል ምክር ቤት ለሚወዳደሩ እጩዎች 1000፣ ለሴት እጩ 750፣ ለወንድ አካል ጉዳተኛ 750፣ ለሴት 500 የድጋፍ ፊርማ ማቅረብ እንዳለባቸው ይገልጻል። ምክር ቤቱ ፓርቲዎች ለማዘጋጀትና ጥምረት ለመመስረት በቂ ጊዜ የሚሰጥ የጊዜ ሰሌዳ እንዲዘጋጅለት ብሔራዊ ምርጫ ቦርድን ጠይቋል። በአሁኑ አዋጅ መሰረት ለምርጫ መጣመር የሚሹ የፖለቲካ ፓርቲዎች የምርጫ ጊዜ ሰሌዳ ይፋ ከመሆኑ 2 ወር አስቀድሞ ለቦርዱ ማሳወቅ እንዳለባቸው ይደነግጋል። በዚህ መሰረት ለምርጫው መጣመር የሚፈልጉ የፖለቲካ ፓርቲዎች በተጠቀሰ የጊዜ ገደብ ውስጥ ጥምረት ቅንጅት መስርተው ለቦርድ ማሳወቅ ይጠበቅባቸዋል ብሏል። ምክር ቤቱ ለጥምረት ምስረታ በቂና ረዘም ያለ ጊዜ መስጠት፣ የ7ኛ ጠቅላላ ምርጫ የፖለቲካ ፓርቲዎች ጥምረት እንዲፈጥሩ ሰፊ እድል ይሰጣል ሲልም ገልጿል። ምርጫ ቦርድ ይህን ሁኔታ ታሳቢ በማድረግ ጥምረት መመስረቻ ጊዜ ሰሌዳ የሚሻሻልበት ሁኔታ እንዲፈጠር የጋራ ምክር ቤቱ ጥሪውን አስተላልፏል። አበቃን። መልካም ጊዜን ተመኘን።